ይበልጥ አውሬ መሆኔን የሚያረጋግጥ ነገር ልንገርሽ። ከኔ ትእዛዝ ውልፍት የምትይ ከሆነ አንተ ስተት እሷ ልክ መሆኗን ወይስ እሷ ስተት አንተ ልክ መሆንህን? ምን ነው በጭስ እያስለቀስከኝ ካልገረፍከኛል? አላደርገውም። ከናቴ ራስ ላይ ውረድ። ቆይ አንተ ምን አይነት ጭራቅ ሰው ነህ? ማንነቱን እንኳን የማታውቀውን ሰውዬ ስም እየጠራ ራስህን ነጻ አታድርግ። ቆይ ግን እኔን መረዳት በዚህ ልክ እንደዚህ ከበደሽ ለምንድን ነው? የሰዎችን እንባ ይጥልሃል፣ ስቃያቸው ይከተልሃል። የትኛውን ነው የምሰማው? አይኔ ያየው ነው ወይስ ያንተን ቅጥፈት? ሳልዬ እባክሽን አዳምጪኝ። መዓዛ ያለችው ነገር በፍጹም ውሸት ነው። የሕክምና ማስረጃውን ቢሆን እኔ በጭራሽ ምንም ነገር አላደረኩም። ይኸውልሽ ይሆን ተብሎ የተቀነባበረ ሴራ ነው። ምኑን ነው ማለት? የትኛውን ነው የምሰማው? አይኔ ያየው ነው ወይስ ያንተን ቅጥፈት? ልጅቷ እኮ ሆስፒታል ነኝ ማስረጃውን በእጄ ነው እያለች እኮ ነው ያለችው። ሴራ ነው አልኩሽ እኮ እሱ። ይኸውልሽ የሆነ ሰው ሆን ብሎ እየተጫወተብን ነው። ከዚህ ድርጊት ጀርባ የሆነ ሰው አለ። ደወለልኝ አልኩሽ ሰውዬ። ዝም በል። ማንነቱን እንኳን የማታውቀውን ሰውዬ ስም እየጠራ ራስህን ነጻ አታድርግ። ዝም በል በቃ። ውሸት አያምርብህ። መዓዚ እኮ ለኛ እህታችን ናት። ሳልዬ እኔ እኮ መልስ አትስጠኝ። ምንም ነገር እንድትናገር አልፈልግም። አይኔ ያየውን ነገር ውሸት ነው ብለህ ልታሳምነኝ አትሞክር። ሄሎ ዶክተር፣ ስራውን በሚገባ እንዳጠናቀቅኩ አውቃለሁ። አሁን ግን የደወልኩት በአንድ ነገር ላይ እርግጠኛ መሆን ስለፈለኩ። ሌላ ምን ልተባበረ? ምን የምትፈልገው ነገር አለ? ያዘጋጀው ማስረጃ ምንም አይነት አጠራጣሪ ነገር እንደማይኖረው ተስፋ አደርጋለሁ። በዚህ ላይ ምንም ጥርጣሬ አይኖር። ልጅቷ መታ ምርመራ ያደረገችበት ሰዓትና ቀን እንዲሁም ውጤቱ በአግባቡ ስለተሰራ ምንም አይነት ችግር ሊያመጣ አይችልም። ያው አንዳንድ ነገሮች ጥንቃቄ በተሞላባቸው ሁኔታ መሰራት ይኖርባቸዋል። ትንሽ ስህተት ዋጋ ያስከፍለናል። እሺ ተረድቻለሁ። እኔም በበኩሌ ሁሉንም ነገር አስተማማኝ መሆኑን አረጋግጥልሃለሁ። እኔ የምንፈልገው ካንተ ይሄን መተማመን ነው። አሁን የምንፈልጋቸውን ነገሮች በስነ ስርዓት እየሄዱልን ነው። ላንተም ይኸውልህ ስራህን በጥንቃቄ መስራት ዋጋን ከፍ ያደርግልሃል። እሺ መልካም። ይኸውልህ ዶክተር፣ ከእንግዲህ በኋላ ግን በዚህ ስልክ እንዳትደውልኝ። እኔ ስፈልግ ራሴ ያሳውቃለሁ። እሺ መልካም መልካም። ፍጹም ሊሆን አይችልም። አንተ ነህ ይሄንን ሊያደርግ ይችላል። እንዴት ይሄን ነገር ሊያደርግ ይችላል ብዬ ለምን አንተሽን አውቀዋለሁ። ወንድሜን ጠንቅቄ ነው የማውቀው። እንዴት መዓዚ ላይ ክፉ ነገር ሊያደርግ ይችላል? ኧረ እግዚአብሔር ያለው ምስኪን ልጅ እንደሆነ አውቃለሁ። ሸኔ ያየው እሱ ናት። ምንድነው የተፈጠረው ነገር? ምንድነው እየሆነ ያለው? አምላክ ይሁን። ያልከኝን ሁሉ አድርጌያለሁ። ለሰላም ደውዬ ያንን የፈጠርከውን ውሸት በሙሉ ነግሬያታለሁ። ንጹህ ሰው ላይ በገዛ እጄ ገደል ከተቱት። አሁን ደስ አለ? አዎ በጣም ደስ ብሎኝ። መዓዚ አንቺም ደግሞ ሁሉ ቀን ታዛዥ ስለሆንሽ በጣም አመሰግናለሁ። አየሽ ህይወት ምርጫ ናት። እኔ ያሰብኩትን ስኬት መረጥኩ። አንቺ ደግሞ የእናትሽን መኖር መረጥሽ። እባክህ ከዚህ በላይ ምን እንደሆነ ነው የምትፈልገው? የሰው ህይወት አበላሸው። የራሴን ክብር አወረድኩልህ። እናቴን ግን ተዋት። እናቴን ተውልኝ። እኔን ግን እንደፈለክ። እኔ እኮ እናትሽን ምንም አላደርጋትም። ነገሮች እኔ ባሰብኳቸው መልኩ እስኪጠናቀቁ ድረስ አንቺ እኔ ጋር ትሆኛለሽ። ምን ማለት ነው? እናቴን ትቼ በፍጹም አላደርገውም። እናትሽ ደህና እንድትሆን ከፈለግሽ በእኔ ሐሳብ ትስማሚያለሽ፣ በእኔ መንገድ ትሄጃለሽ። ይልቅ ነገሮችን አታበላሽ። ራስሽን ውስብስብ ነገር ውስጥ ከተሽዋል።
አውሬ ነህ። እሺ አውሬ። ይበልጥ አውሬ መሆኔን የሚያረጋግጥ ነገር ልንገርሽ። ከኔ ትእዛዝ ውልፍት የምትይ ከሆነ ያንን ምስኪን ልጅ ደፍሮኛል ብለሽ የሐሰት ማስረጃ አሰርተሽ እያስፈራራሽ እንደሆነ እና ገንዘብ ለመቀበል ማሰብሽን ጠብቂ። አለፍ ሲል ደግሞ ለእናትሽ ይህን ውርደትሽን እነግራታለሁ። ምን እያልክ ነው አንተ ሰይጣን? አታደርገውም። አትሳሳች፣ በደንብ አደርገዋለሁ። ይልቁንስ ይህን ነገር ስይ፣ ከስራ ቦታሽ ድንገት ተደውሎ ወደ ክፍለ ሀገር ሂጂ ተብያለሁ ብለሽ ትደውይላታለሽ። አላደርገውም። ከእናቴ ራስ ላይ ውረድ። ቆይ አንተ ምን አይነት ጭራቅ ሰው ነህ? ታደርጊዋለሽ። አሁኑኑ ትደውያለሽ። ወይንስ እኔ ራሴ ደውዬላቸው ለእናትሽ አንድ ምስኪን ልጅ ደፍሮኛል ብለሽ በሐሰት ማስረጃ እያስፈራራሽ ነው ልንገርሽ? ማዚ እናትሽን ትወጃት የለ? ደውይ። ሄሎ ማዬ። ቆያ ሰውዬ ማን ነው? ከኛ ምንድን ነው የሚፈልገው? ግድ የለም እመነኝ። ይኸውልህ ለአንተም ለቤተሰብም አስፈልጋቸዋለሁ። ፈልገኝ፣ በደንብ ፈልገኝ። ፈልገኝ ማጣት ምን እንደሆነ እስኪገባ ድረስ ፈልገኝ። ቆይ ልክ እሷ ከዚህ ቤት እንደወጣች እንዴት ሊደውል ቻለ? በጣም ጥሩ። አሁን ሙሉ በሙሉ እኔ ባሰብኩት ሐሳብ ውስጥ ገብተሻል። እኔ ደግሞ ይኸውልሽ የምፈልገውን ነገር ለማግኘት የትኛውንም ርቀት እጓዛለሁ። ትጓዛለህ እንጂ ካሰብክበት አትደርስም። የሰዎችን ባይጥልሃል፣ ስቃያቸው ይከተልሃል። ዝም ብለሽ አትፈላሰፊ። ያላጣ ሰው ስለማጣት አይገባውም። አንቺ ደግሞ እንድትረጂኝ ግዴታ ማጣት የለብሽም። ቆይ ምንድነው ያጣኸው? ማን ያሳጣ? ምንድነው? በጣም ጥሩ። አሁን ግን ቁንጅናሽን የሚመስል ጥያቄ ጠይቅሽ። በዛ ላይ ደግሞ አንቺ ጎበዝና አስተዋይ ነሽ፣ ታስታውቂያለሽ። ከኛ ምንድነው የምትፈልገው? ምንም አልፈልግም። የታመምኩትን ህመም እንዲታመሙና ማጣት ምን ያህል አስቀያሚ እንደሆነ እንዲገባቸው ነው የምፈልገው። ስለማን ነው የምታወራው? እኔ አንተሽን ጠቅቄ አውቀዋለሁ። ሰውን እንኳን ቀና ብሎ የማያይ ልጅ ነው። ዝም በይ። አንቺ እዚህ ያለሽው ለሱ ምስክር ለመሆን አይደለም፣ የሚወርቅበትን ጉድጓድ ለመቆፈር ነው። ስለማታውቂው ነገር ደግሞ አዘባርቂ። ትገለኛለህ እንጂ አይኔ እያየ በእኔ በኩል ሐሳብን አታሳካ። አትልፊ። አልገልሽም። እየተንከባከብኩሽ የምፈልገውን ነገር እስካገኝ ድረስ እኔ ጋር ትቆያለሽ። በዛ ላይ ደግሞ ራስሽን ተንከባከቢ፣ ትጎጂብኝ። አትንካኝ፣ አንተ አስመሳይ፣ አትንካኝ። ቀስ በይ እንጂ አትበሳጭብኝ፣ ትጎጂብኛለሽ እኮ። ለማንኛውም ይኸውልሽ ቶሎ መለሳለሁ፣ ጠብቂ። አይመልስ። ብቻዬን መሆን ነው የምፈልገው። ይኸውልሽ ሰልዬ፣ ስለተፈጠረው ነገር ተረጋግተን እናውራ። ምንም ማውራት አልችልም። ጭንቅላቴ ሊፈነዳ ነው። እባክህን ተወኝ በቃ። ሰልዬ፣ እውነቱን ማወቅና መረዳት አለብሽ። የትኛውን እውነት? እንዴት ልትደፍራት እንደነበር? ቆይ ግን እኔን መረዳት በዚህ ልክ እንደዚህ ከበደሽ ለምንድን ነው? ምን ልበልህ? ቆይ ምን ላውራ? አንተ ስተት እሷ ልክ መሆኗን ወይስ እሷ ስተት አንተ ልክ መሆንህን? ነፍሴ እኮ ተጨነቀች። አንተሽ ይኸውልሽ ድንገት ተደውሎልሽ ከቤት ወጣሽ። በዛ ቅስፈት ደግሞ እሷ ወደዚህ መጣች። የእሷ መምጣት ምን አዲስ ነገር አለው? ቆይ እህታችን ናት፣ ቤቷ ነው።
ወይስ አስፈቅዳ ነው መምጣት የነበረባት? እኔ እንደዛ እያልኩሽ አይደለም። ማዕዚንም ለወቅሳት ፈልጌ አይደለም። ግን ደግሞ እንደዚህ ልታደርግ የቻለችበት የሆነ ምክንያት ይኖራታል። ምን እያልክ ነው አንተሽ? ቆይ ምን ለማድረግ እየሞከርክ ነው? እኔ እያልክ ያለው ነገር ሊገባኝ አልቻለም። አሁንስ እኔ ቅዠት ውስጥ ያለው እየመሰለኝ ነው። ሰሊ በጣም እያስጨነቅሽኝ ነው። የማማን ቀን ይስጠኝ። እኔ አንቺን ልዋሽሽ አልችልም። አንዴ ብቻ ተረጋግተሽ አዳምጪኝና ስልክ የደወለልኝ ሰውዬ ያለኝን ልንገርሽ። አምላኬ ሆይ ከዚህ ጉድ አውጣኝ። እሺ ቆይ ምንድን ነው ያለ? እኔ የማልጨርሰውን ነገር እንደማልጀምር ታውቃለህ። እስከ ሞት ድረስ ነው ፊት ለፊት የምጋፈጣቸው። ሬቱን በማር ለውሼ ሳቃቸውን ወደ ለቅሶ ነው የምቀይር። ያመኗቸው እስከሚከዷቸው ድረስ ነው የማደርገው። አታስብ፣ አንተ ብቻ ይኸውልህ በተፈለክበት ሰዓትና ቦታ ብቻ ድረስ። መድከም ሳይጠበቅብን እርስ በርስ ገመዱን እንዲጓተቱት እናደርጋለን። በጣም ጥሩ። ዋናውና ትልቁ ነገር ለስራው አንተ ታማኝ መሆን። የታመኑለት ነገር ደግሞ መጨረሻው ክብር ነው። በጣም ጥሩ ተግባብተናል። በደንብ የሚያስፈልገኝ ነገር ሲኖር እደውልልሃለሁ። መልካም ቀን። ስለዚህ መዓዛ የድራማው አካል ናት እያልከኝ? እርግጠኛ ሆኜ መናገር ባልችልም አውቃም ይሁን ሳታውቅ እኔ ላይ መጠቀም ከሚፈልጉ ሰዎች ጋር የሆነ ግንኙነት ጀምራለች። አንቺ እርግጠኛ ነህ? ምንም የደበከኝ ነገር የለም ወይ? የሆነ ከሰዎች ጋር አልተጋጨህም? ሰልዬ አንቺን እንሳኝ እንዴ? ቆይ ሁሉ ነገሬን ታውቂ የለ እንዴ? ያላንቺ ማን ኖሮኝ ነው ካንቺ የምደብቀው? ሰልዬ የት ነሽ? ቤት ነኝ። ምን ነው ማዚ የተፈጠረ ነገር አለ እንዴ? ድንገት መንገድ ላይ ጭልምልም ብሎብኝ ራሴን እያመመኝ ነው። ነይልኝ። እሺ እመጣለሁ። ያለሽበትን ቦታ ቴክስት አድርጊልኝ። እሺ አንቺም አለ። በቃ ዛሬ ረፍት ቀኑ አይደለ? አሁን አብረን እንመጣለን። እሺ ጓደኛዬ። አይ እሱን አታስጨንቂው። አንቺ ብቻ ነይልኝ። እሺ መጣሁ። በቃ እሺ። እንዴ ሰልዬ ምን እያሰብሽ ነው? አይ ምንም። አይዞሽ፣ ምን አስደነገጠሽ? እዚህ እኮ ሁሉ ነገር ሰላም ነው። በተለይ ደግሞ እኔ ካለ እዚህ ምንም ሰላም የለም። አንተ ባለህበት ሁሉም ነገር ጨለማ ነው። እኔ አንቺ እንደምታስብኝ አይነት ሰው አይደለሁም። በምችለው ነገር ሁሉ እንከባከብሻለሁ። በእርግጥ ይኸውልሽ እንደ ግትርነትሽ ቢሆን ብዙ ነገር ሊደርስብሽ ይገባ ነበር። ይልቅ ተቀበይ። ምንድነው? ካንተ ምንም ነገር አልፈልግም። ግድ የለሽ፣ በጣም ትወጂዋለሽ። ለቆንጆ ልጅ የሚሆን ቆንጆ ስጦታ። አንተ ሰዎችን ማሰቃየት እንጂ ማስደሰት የሚችል ልብ የለህም። እየተሳሳትሽ። እኔ የምፈልገውን ነገር ለማድረግ ጉልበት የምጠቀም ሰው አይደለም። ማግኘት ያለብኝን ነገር በጥንቃቄ ያደርጋል። በነገራችን ላይ ምርጫ ላይ በጣም ጎበዝ ነኝ። የገዛሁልሽን ትወጂዋለሽ። ለምን ታስመስላለህ? ያለውን ከሆን ለመሆን አትፍጨርጨር። የክፋት ወጥመድ ውስጥ ጎትተህ ካስገባኸኝ በኋላ አዛኝ ለመሆን አትሞክር። ምን እንደሚገርመኝ ታውቂያለሽ? ብዙ ሰዎች ህይወታቸውን የሚያበላሹት በማያገባቸው ነገር እየገቡ ነው። እኔ በማያገባኝ አልገባውም፣ ሰው ላይም አልደረስኩም። በአንተ አውሬ በሆንከው ተበላው እንጂ። ምን ነው በጭስ እያስለቀስከኝ ካልገረፍከኛልሽ? ልንከባከብሽ ብዬ እንጂ ለአፍታ እንኳን ቀና ብለሽ አታየኝም ነበር። ይልቅ ጉዳያችንን ይኸውልሽ በጸባይና በፍቅር ብንጨርሰው ይሻላል። እሺ፣ ማናችንም አትጉዳን፣ ማናችንም አታሰቃየን። ዝም በይ። መከራከርም ሆነ መጠየቅ የምትችው ስለ ራስሽ ብቻ ነው። እንድናደድ አታድርጊኝ። ሌላው ነገር ደግሞ ይኸውልሽ ሁሉም ነገር የሚወሰነው ባንቺ ነው። ቆይ አልገባኝም። ደግሞ ምንድነው እኔ የምወስነው? ጥሩ ጥያቄ ነው። መጀመሪያ ግን ያመጣውልሽን ስጦታ ለብሰሽ ማየት ፈልጋለሁ።
ድርሹ ቀይሯል ቆንጆ ምርጫ ነው ታዲያ ልበሽዋ እኮ ወጣልኝ እንደሱ በይሽ ወጣልሻለሁ በሰዓቱ መጣው ብዬ የወጣሁት ማዚ ደውላልኝ ነበር አልገባኝም ቆይ ምን ብላ ነው የደወለችልሽ ድንገት መንገድ ላይ እንዳመማትና እንዳቃታት ነው የነገረች ይሄ ነገር ምንድነው ቆይ ናይልኝ ካለችሽ በኋላ እሷ ብቻዋን ለምድር የመጣችው አንትሽ ይሄ ነገር ምንም እየገባኝ አይደለም በቃ ስለተሻለኝ ተመለሽ ይዛው እንገናኝ ነው ያለች አይሽ የሆነ ነገር እየተካሄደ ነው ከዚህ ሁኔታ ጀርባ የሆነ የሚጫወትብን ሰው አለ እቺ ልጅ የሆነ ነገር ሆናለች ስልኳ ዝግ ነው ማዚ ማግኘት አለብኝ ሆን ብላ ነው የዘጋችው አንቺ ከቤት እንድትወጪ ካደረገችሽ በኋላ ያለ ስሜ ስም ልታሰጠኝ ነው ይሄንን ያደረገችው እስኪ አንተ ደግሞ ስለ ራስህ ብቻ አታስብ በቅድሚያ ምን ሁኔታ ላይ እንዳለች እስኪ ነይ እና ታዲያ ቆይ አሁን አንቺ ልትጂ ስልኳም ዝግ ነው ቤቴ ሄጄ ማየት አለብኝ በቃ እኔም አብሬሽ እሄዳለሁ ወዴት ነው የምትሄደው አንተሽ እኔ ልብሴን ቀይሬ ደርሼ እመጣለሁ መግባት ትችላለህ በጣም አምሮብሻል በዚህ ቀሚስ ላይ ደግሞ አንቺ ፈገግ ብትይበት እንዴት እንደምታምሪ በነገራችን ላይ ጩኸትና ጭቅጭቅ ወደ ሞት ወስድሻል ይሄን የመሰለ ፈገግታ ይዘሽ ለዚህች ከንቱ ዓለም ትጨነቂያለሽ አንተ እኮ ነህ ሳቄንና ፈገግታዬን የነጠቀኝ አንቺ ጸባይ ይኑርሽ እንጂ ከዚህ በኋላ እዚህ ቤት ሁሌም ሳቅ ነው እሺ ሁሉንም ነገር አንቺ ትወስኛለሽ ያልከኝ ነገርስ ንገረኝ አሁን ቆንጂዋ ልጅ ምን ማድረግ እንዳለባት እየገባት ነው አየሽ ሰዎች አብረውን ስለዋሉና አብረውን ስለበሉና ስለጠጡ የምናውቃቸው ይመስለናል አንቺ ጋር ግን ጓደኝነትና እውነት ነበር ለዞ አንቺ ጋር ብቻ እነሱ ጋር ደግሞ ይልሽ ፍቅር ጓደኝነትም አልነበር ይሄን በፍጹም ላምን አልችልም እመኚ ላንቺም ለናትሽም እዚህ መሆን አለብሽ ሌላው ነገር ቀስ በቀስ ይገባሻል ሰላም በጣም ይገርማል እንዴ ነሽ ደህና ነህ እንዴ ሰላም ነሽ ወይ እሱ ነው አይደለም እያልኩ ስጠራጠር ነው እኔ ራሱ እየተጠራጠርኩ ነው በጣም ተለውጠሻል አንተ አለህ ግን አለው እግዚአብሔር ይመስገን በጣም ረጅም ጊዜያችን እኮ ከተገናኘን በጣም ረጅም ጊዜ በሰላም ነው ግን የጠፋኸው አለው ያው መቼም እንደምታውቂው ህይወት አይሞላም ወዲያ እያልሽ ነው የምትኖረው እንዴት ነው ግን ወንድምሽ ደህና ነው አንተ ሻው ደህና ነው ጥሩ ሁኔታ ላይ ነው ያለው እየሰራ ነው በጣም ደስ ይላል
እና ወዴት እየሄድሽ ነው? መኖሪያ ቤትሽ እዚህ አካባቢ ነው እንዴ? ኧረ አይደለም። ጓደኛዬ ስልኳን ቢብሎኝ እየፈለኳት ነበር። እዚህ አካባቢ ናት፣ ግን ላገኛት አልቻልኩም። ምናልባት ስራ ላይ ሆና ስልኳም ዘግቶባት ሊሆን ይችላል። ምን ነው የተጨነቅሽ ትመስያለሽ? ስልኳ ለረጅም ሰዓት ዝግ ነበር። የሆነ ደስ የማይል ሁኔታ ውስጥ እንዳለች ይሰማኛል። በጣም ግራ ገብቶኛል። ታውቃታለህ እኮ ማዕዚ ናት እኮ። ማዕዚ ቆንጆዋ ጓደኛሽ እንዴ? በጣም ይገርማል። እስካሁን ወዳጅነታችሁ ጓደኝነታችሁ አልቆመም ማለት ነው? አዎ ማዕዚ በጣም የምወዳት እህቴ ናት። ሁሉ ነገሬ በላት። ኧረ አይዞሽ፣ ምንም አትሆንም እንዴ። ምናልባት እኮ ስልኳ ዘግቶባት ሊሆን ይችላል። ያን ያህል መጨነቅ አያስፈልግም። ሰዎች አብረውን ስለዋሉና አብረውን ስለበሉና ስለጠጡ የምናውቃቸው ይመስለናል። አንቺ ጋር ግን ጓደኝነትና እውነት ነበር። ለዛም አንቺ ጋር ብቻ፣ እነሱ ጋር ደግሞ ይኸውልሽ ፍቅርም ጓደኝነትም አልነበር። አረ ምን አስጨነቀሽ? ምናልባት እኮ ቅድም እንዳልኩሽም ስልኳ ምናምን ዘግቶባት ሊሆን ይችላል። አረ አትጨነቂ። በዚህ ጉዳይ ላይ እኔም ላግዝሽ እችላለሁ። ደሞ ላንቺ አትጨነቂ። ምንስ ቢደረግ ደሞ ላንቺ። አመሰግናለሁ። የእውነት በጣም ግራ ገብቶኝ ነበር። ጭንቀቴን ያቀለልክልኝ። አረ ይሄ ምስጋና ያስፈልገው እንዴ? ምን ችግር አለው? ደሞ የተለየ ነገር ካየሽ ለኔ አሳውቂኝ፣ እንነጋገራለን። እሺ አሳውቀሃለሁ። አንተ ግን ምን ላይ ነህ? ማለቴ ኑሮህን ከኢትዮጵያ ውጭ አድርገሃል? አንዲት ትንሽ ቢዝነስ ለመስራት ወጣ ገባ እያልኩ ነበር፣ ጥናቶችን ለመስራት። አሁን ላይ ግን ነገሮች የተስተካከሉ ይመስለኛል። እዚህ ነው የምቆየው። ይቅናህ እንግዲህ። አመሰግናለሁ በጣም። በቃ እኔ ልሂድ። አንተሽ ድንገት ስለወጣው በጣም ነው የምጨነቀው። የስልክ ለውጥ ስላለ ስልክ ልስጥሽ። እንግዲህ ደውይልኝ፣ አትጥፊ። ሻይ ቡና ምን እንባባላለን። የዚህንም ጉዳይ ረዳሻለሁ ብዬ አስባለሁ። ምንም ደስ ይለኛል። በጣም ነው ማመሰግነው። እሺ ስላገኘው ደግሞ በጣም እኔም ስላገኘሽ በጣም ነው ደስ ያለኝ። እሺ በቃ መልካም ቀን ይሁንልሽ። እሺ አመሰግናለሁ። አየህ፣ አሳዎቹ ወደ መረቤ ውስጥ እየገቡ ነው። እኔ አሸናፊ ነኝ፣ መሸነፍ አልወድም የምልህ ለዚህ ነው። ሰሌ ስትቆይ እኮ በጣም አስጨነቅሽ። ማዕዚን አገኘሻት አይደል? አላገኘኋት። ስልኳም አይሰራ። ግራ ገብት ብሎኝ ነው። በቃ እኔ ሄጄ ልፈልጋት። የት ብለህ ነው የምትፈልጋት? ስልኳ አይሰራ፣ ቤቷም የለች። በቃ እስኪመሽም ቢሆን እጠብቃታለሁ። ታዲያ በማናውቀው ነገር ህይወታችን ምስቅልቅሉ ሲወጣ ዝም ብለን ማየት አለብን? አርፈህ ተቀመጥ። እዛ ሄደ ምንም የምትፈጥረው ነገር የለም። እኔ የምልሽ ያለ እኔ ደውሎልኝ የነበረው ሰውዬ ምናልባት አግቷት እንዳይሆን። አየሽ፣ እኔ ምንም ነገር ፈልጌ አጥቼ አላውቅም። ጊዜ ይፈጃል እንጂ። ብዙ አትገረም። ጨካኝ ስለሆንክ ሁሉንም ነገር ማግኘትና የራስ ማድረግ የምትችል ስለሚመስል እንደው ቢሆንሽ የምስራች ይዤልሽ መጥቻለሁ። አንቺም በጣም ተወጂዋለሽ። ትሰማኛለህ? ለእኔ የምስራች ከዚህ ጉድጓድ ውስጥ እንደወጣ አስፈቅድልኝ ብቻ ነው። ይኸውልሽ፣ የአንቺ ሰዎች በጣም እየፈለጉሽ ነው። ስለዚህ እኛ ደግሞ ሚሽን እንቀይርባቸውና ግራ እናጋባቸዋለን። ማን ነው?